ዮናስ ጥፋተኛ ነው፣ ከሃዲ ነው፣ ኃጢአተኛ ነው። በሹፌሩም ኃጢአተኛ ነው፣ በሳፋሩም ኃጢአተኛ ነው። እጣው በሚጥሉ ሰዎችም ኃጢአተኛ ነው፣ በእጣው ዳይሬክሽንም ኃጢአተኛ ነው። ዮናስ አን ኮነ ሙደ ኮይን አስነገስ ኤዲንግ ጎይስ ሰገንት ኤት ነይ ማን ነይ ወገን እስከት ነው ስራይ ምንድነው ጋርሲ እኔ ዕብራዊ ነኝ ገስ ደነገጡ። ዕብራዊ ከተባለ ሰው ይደነግጣል። ምክንያቱም ባህር ነው የሚከፈልላቸው ከፊታቸው ኢያሪኮ ግንብ ነው ቢወድቅላቸው 31 መንግስታት በሙሉ ይወጣበታል። ዕብራውያን ከተባለ ዕብራዊ ነው ከተባለ ከባድ ነው። ድሮ ግብጽ ላይ እንደዚህ ነገር አለ። ዕብራውያን ሴቶች ከባድ ናቸው ጋር ሰውየው ምንድነው ዕብራዊ ነው። ሰውየው ምንድነው አይሁዳው ብቻ ነው። ዞሳራ የሃማ ሚስት በመርዶክዮስ ዙሪያ ላይ ሰውየው ዕብራዊ ወይም አይሁዳዊ ከሆነ በጽቤት ይወድቃል እንጂ ተው ምንም አናም ረይቆራን አሻይ አለች። ስራዬ እናንተን እየረበሽ ያለውን ይሄን ነፍስ ንፋስ ማዕበልን የፈጠረውን እግዚአብሔር ምን ያደርጋል? አመልካለሁ። ይሄ ጥፋት በእኔ እንደመጣ አውቃለሁ። ጣሉኝ አለ። ጥፋተኛ መሆኑን እንዳመነ እግዚአብሔር አሳ አዘጋጀለት ይላል። ዮናስን የሚውጥ ምን አዘጋጀ? አሳ አዘጋጀ ይላል። ይሄ የእግዚአብሔር ምሕረት ያሳያል። የእግዚአብሔር ምን ምሕረት ያሳያል። አሳው ለዮናስ መዘጋጀቱ እርግማን አይደለም፣ የእግዚአብሔር ምሕረት። ዮናስ አሳ ውስጥ የሚገባ አልመሰለውም። ባህር ውስጥ ተጥሎ በዘንዶ በጉማሬ ላይ ነገር ተመቶ ተበልቶ ተፈጭቶ ዱቄት ሆኖ እንደሚሞት ነው እንጂ ዮናስ ያሰበው ዳግም እድል ይኖረኛል ብሎ አላሰበም። እግዚአብሔር ግን ባህር ውስጥ አሳ አዘጋጀለት። መጽሐፍ ኮንጋደ እግዚአብሔር ዮናስን የሚውጥ ምን አሳ ታላቅ አሳ አሰናዳ ይላል። አሳው የሆነ የተፈጠረው በውሃ ውስጥ ያለ እንደማንኛው አሳ አይደለም። የእግዚአብሔር ዝግጅት የሆነ አሳ። እስካሁን በየባህሩ ሁሉ ሂዱ ሰውን ውጦ ቁጭ አድርጎ የሚኖር አሳ አይታችኋል? የለም። ግን ያ አሳ የእግዚአብሔር ዝግጅት ሆኖ አሳ ይሁንክ ነው። እስካሁንም እንደሱ ያለ አሳ አልተገኘም። ጂሰስ ብቻ ነው የዓለምን ሕዝብ ሁሉ ውስጡ ላይ ዋጥ አድርጎ ከሚመጣው መከራ፣ ከሚመጣው ጥፋት፣ ከሚመጣው ዘላለም ሞት ራሱ ላይ ዋጥ አድርጎ እኛን ይዘው ቀጥታ ይዛ የብስ ላይ ተፋ። ቸኮላችሁ ኢየሱስ ነው ወለስቲ እግዚአብሔር ለዮናስ ምን አዘጋጀ? አሳ አዘጋጀ። አሳ ውስጥ በቀጥታ ዮናስ ያዕቆብ ላይ ጥፋተኛ የተባለው ዮናስ እንዳይጠፋ እግዚአብሔር ከለከለው። አሳ ውስጥ መጽሐፍ 3 ቀን ቆየለ። ውሃ ውስጥ ባህር ነው። ባህር ውስጥ ምን አለ? አሳ አለ። በአሳው ውስጥ 6 ቀን 3 ቀን ቆየ። ከ3 ቀን በኋላ መጽሐፍ እንደዛ የብስ ላይ ተፋው ይላል። የብስ ላይ ምን አደረገው? ተፋው ይላል። የእግዚአብሔር አሳ አንተ ረግረግ ውስጥ አይጠፋም። ለማን እንደሚገባ አላውቅም። የእግዚአብሔር አሳ አንተን ረግረግ ላይ አይጠፋም። የእግዚአብሔር አሳ ከሆነ የብስ ላይ ይጠፋሃል። ረግረግ በመዝሙር 40ዎቹ አካባቢ ስታነቡ ቆይቼ እግዚአብሔር ነጭጠናው ጥርሱም ዘንበል አለልኝ ካለ በኋላ ከረግረግ ጭቃ አወጣኝ የሚል ቃል አለ። ረግረግ ዓለማዊነት ነው፣ ኃጢአተኝነት ስሜት ነው። የብስ የጽድቅ ምልክት ነው። የጽድቅ ምልክት ነው። ኳሊፋይ የሆነ የህይወት ምልክት ነው። ዮናስን የብስ ላይ ተፋ ማለት የጽድቁ ዓለም ላይ ተፋ ማለት ነው። ጂሰስ ውስጥ ከገባማ በእግዚአብሔር መንግስት ሜዳ ላይ ትተፋለህ። በ3 ቀን የሚገባውን ከተማ በ1 ቀን ገባ ይላል። የ3 ቀን ሌሎች መንገዶችን ጉዞውን የጨረሰው አሳው ነው። በ3 ቀን ውስጥ አሳው ውስጥ በሚቆዩበት ጊዜ ጉዞውን ትራንስፖርቱን ሙሉ ጨርሶ ተጉዟል። አሳው ይዞት አንጥቶ ወደ ራእዩ፣ ወደ ተልእኮው፣ ወደ ይልሙ፣ ወደ ትልቁ አጀንዳ እግዚአብሔር ወደ ነገረው ከተማ ቅርብ አድርጎ አስቀመጠው። እግዚአብሔር ወዳየላችሁ መንደር አጠጋግቶ የሚያስቀምጣችሁ አሳ ተመድቦላችኋል።